እንዴት ናችሁ የዩቱብ ፋሚሊዎቼ? ሰላም ናችሁ ወይ? ኦኬ። ያው ሰሞኑን ጠፍቼ ነበረ በተለያየ ምክንያት። አሁን ወደ ዩቱብ ተመልሻለሁ። የመጀመሪያ ቪዲዮ መመለሰው በትሬድ ሪካፕ ይሆናል። እ፣ ያው ናስዳክ እና ሰሞኑን ያለው የማርኬት ኮንዲሽን ትንሽ አስቸጋሪ ነው። ያው በስትሬንግ ስዊች እና መሰል ነገሮች እ፣ ማርኬቱን እየቀያየርን የትኛው የተሻለ ነው የሚለውን እያየን ነው ትሬድ የምናደርግበት እና ትናንት የወሰድኩትን ትሬድ እንዴት እንደወሰድኩትን መሰል ነገሮችን በዚህ ቪዲዮ ማሳያችሁ ይሆናል። ኦኬ። ያው እንደምታዩት ኦን ዴሊ ታይም ፍሬም መጀመሪያ ያው ሃየር ታይም ፍሬም ላይ ከመንዝሊ ጀምሮ እንዴት ነው አሁን አዲስ ወር ተከፍቷል። ስለዚህ እንዴት ነው የሚለውን ነገር ነው የምናየው። ያው እንደምታዩት ይህንን ሀይ ወስዷል ኤስኤንዲፒ ከላይ እንደምታዩት፣ ናስዳክ ደግሞ መውሰድ አልቻለም። ስለዚህ ዊክነስ እያሳየ ነው። ስለዚህ በያዛችን ሞስት ፕሮባብሊ መንዝሊ ላይ ቢሪሽ እንደሆነ ደግሞ የመንዝሊ ክሎዝ ያሳየናል። እችኛዋ እንደምታዩት ቦዲ ክሎዟ የሚያሳየው ዊክነስ ነው። አሁን ከዚህ በላይ መዘጋት አልቻለም። ስለዚህ ኔክስት ታርጌታችን የሚሆነው ፕሪቪየስ መንዝ እና እዚህ ጋር የምታዩቸው ሊኩዲቲ ይሆናሉ ብለን እንጠብቃለን ማለት ነው። ስለዚህ ይሄ በጣም የሎንግ ተርም ነው። አሁን ላለው ትሬድ ሞስት ሀሳብ ነው የሚሰጠኝ ማለት ነው። ዊክሊ ታይም ፍሬም ላይ ደግሞ በምናይበት ጊዜ ላይ እንደምታዩት ዊክሊ ይሄንን የምታዩትን ኤክስተርናል ሀይ ወሰደ። ኤክስተርናል ሀይ ከወሰደ በኋላ ያለፈው ሳምንት መልሶ ወደ ታች ነው የዘጋው እና ይሄ የሚያሳየው እንደምታዩት ዊክነሱን ነው። ስለዚህ ዘኔክስት ታርጌት ሊሆን የሚችለው ከዚህ ኤክስተርናል ወደዚህ ኤክስተርናል ቱ ኤክስተርናል ሞዴል ነው የሚኖረን ማለት ነው። ስለዚህ ታርጌታችን ይሄ ነበር የሚሆነው። ስለዚህ እንደምታዩት ዊኩም መውረድ ጀምሯል። ትናንት የወሰድኩት ትሬድ ኦልሞስት እዚህ አካባቢ የነበረ ነው ማለት ነው። ስለዚህ ይሄንኛውን ካየን በኋላ እንዴት ነው ዊክሊ ፕሮፋይላችን ምን ያሳየናል የሚለውን የምናያለን። እንደገና ደግሞ ከርቫችንስ ምንድን ነው የሚለውን ነገር እናያለን። ዴይሊ ታይም ፍሬም ላይ ስንመለከተው ያው ዲስሪስፔክት ያደረገው ፌር ቫሉ ጋፕ አለ እዚህ ጋር ሞር ከቡሊሽነስ ይልቅ ወደ ቤሪሽነት እንትን ያለ ማርኬት እንደሆነ እዚህ ጋር ያሳየናል ማለት ነው። ስለዚህ ሞስት ፕሮባብሊ ቤሪሽ አይዲያችንን ኮንፈርም ያደርግልናል ማለት ነው። ስለዚህ ሳምንቱ የተከፈተበት ፕራይስ ሌቭል ይሄ ነው። ስለዚህ ይሄ ዊክሊ ኦፕን ነው እንደምታዩት። ይህንኛው ደግሞ ያለፈው ሳምንት ኤክስተርናል ሀይ የወሰደበት ነው። ስለዚህ ሰኞ ተከፈተ። እዚህ ጋር የነበሩትን የምታዩቸው ሊኩዲቲዎች ወስዶ መልሶ ወደ ውስጥ ተዘጋ። በያዛችን ስቲል ቢሪሽ ነው። ስለዚህ ኮንፈርም እስኪደረግ የምንጠብቅበት ሁኔታ ነው ያለው። ስለዚህ ሰኞን ትሬድ አልናረግምም አላረኩኝምም። ከዛ በተረፈ ፎር አወር ላይ ስንመለከተው ደግሞ ምንድን ነው የባለፈው ሳምንት ክሎዝ የሚያሳየን ኢንተርናል ቱ ኤክስተርናል ሪስፔክት እያደረገ ቢሪሽ ስትራክቸር ነው። ስለዚህ ይሄንኛው የመጨረሻው ታርጌታችን ማርኬት ሜከር ሴል ሞዴል የመጨረሻው ታርጌታችን ይሆናል ማለት ነው። ስለዚህ ከዚህ ተነስቶ እስከዚህ ድረስ ያለ የሆነ ትሬድ ናሬቲቭ ቢውልድ እናደርጋለን ማለት ነው። ከዛ በተረፈ እንደምታዩት ትናንት ዴይሊ ላይ ሰኞ ኢንሳይድ ክሎዝ አረገ መልሶ። ከዛ በኋላ ማክሰኞ ዕለት የሰኞን ሀይ ፕሪቪየስ ዴይ ሃዩን ስዊፕ አርግቶት ወደ ታች ስትሮንግ የሆነ ክሎዝ ዘጋ። ስለዚህ የሚቀጥለው ቀን ታርጌታችን የሚሆነው የሮብ ታርጌታችን ይሄን ሴልሴር ሊኩዲቲ እና ፕሪቪየስ ዴሎ ያደርግልናል ማለት ነው። ስለዚህ ይሄ ኤክስተርናል ሬንጅ ድሮ ሊኩዲቲያችን ይሆናል ማለት ነው። ከዛ በተረፈ ፕሪቪየስ ዴሎ እንደምታዩት ከታች አለ ኦብቪየስ የሆነ ሊኩዲቲ ይኖረናል ማለት ነው። ስለዚህ ፕሪቪየስ ዴይ ይህንኛውን ክሎዝ ካረገ በኋላ ዋን አወር ታይም ፍሬም ላይ እንዴት ነው ማርኬት ሜከር ሴል ሞዴል አክቲቬት ሆኗል የሚለውን ነገር እናያለን። እንደምታዩት ፕሪቪየስ ዴይ አይን ስዊፕ ካረገ በኋላ ኢሚዲየትሊ ከዚህኛው በታች ስትሮንግ ክሎዝ ነው ያደረገው በዲስፕሌስመንት ማለት ነው። ስለዚህ ማርኬት ሜከር ሴል ሞዴል አክቲቬት ሆኗል። ስለዚህ እንዴት ነው የሮብን ትሬድ ቢውልድ ያደረኩት ማለት ነው። በያዜ ያረጋገጠልኝ ማክሰኞ ነው። ሮብ ጀምሮ ትሬድ መውሰድ እንደምችል አረጋገጠልኝ። ስለዚህ የሮብን ሴታፕ ስጠብቅ ነበር ማለት ነው። ስለዚህ የሮብ ዕለት እንደምታዩት ዴይሊ ታይም ፍሬም ላይ ሄድኩኝና ታርጌቴ ፕሪቪየስ ዴይ ሎ ነው። ስለዚህ የሮብ ዕለት ፕራይስ እዚህ ጋር የተከፈተበትን አሰመርኩኝ። እዛ ዝቅ ብዬ ወደ ፎር አወር ታይም ፍሬም ላይ ወረድኩ ማለት ነው። ፎር አወር ታይም ፍሬም ላይ ሲወርድ ሁለት ነገሮችን ነው። የመጀመሪያው እዚህ ጋር እንደምናየው ቼንጅ ኢን ስቴት ኦፍ ዴሊቨሪ ያለን፣ ሁለተኛ ደግሞ እዚህ ጋር በያዛችን ቡሊሽ መሆኑን ያረጋገጠልን ዲስሪስፔክት የተደረገ በማክሰኞ ዕለት በፎር አወር ዲስፕሌስመንት ዲስሪስፔክት የተደረገ ፌር ቫሊዩ ጋፕ አለን። ፕላስ ደግሞ ምንድን ነው እዚህ ጋር እንደምታዩት ቢሪሽ
ፌር ቫሊዩ ጋፕ አለ ማለት ነው። ስለዚህ በዚህ መሀል አሁን ትሬዴን ቢውልድ አደርጋለሁ ማለት ነው። እንደገና ደግሞ ምንድነው ዴይሊ ታይም ፍሬም ላይ እዚህ ጋር የምታዩት ከፕሪቪየስ ዴይ ሃይ እስከ ፕሪቪየስ ዴይ ሎ ያለውን ሬንጅ አሰምራለሁ ማለት ነው። ያንን ሬንጅ ምንድነው የሚጠቅመኝ ሞስት ኦፍ ታይም ኤክስፓንሽን የምጠብቅ ከሆነ ኢኩሊብረም ኦር እዚሁ ሻሎ ሪትረስመንት አርቶ ነው ማርኬቱ መውረድ የሚኖርበት ማለት ነው። አለበለዚያ ወደ ላይ በጣም ስትሮንግ ሙቭ ካረገ ሀሳቤን ኢንቫሊዴት ያደርገዋል ማለት ነው። ስለዚህ ቫሊዴሽን ሌቭል እዚህ ጋር የምታዩት ኢንቨርዥን አለ፣ እዚህ ጋር የምታዩት ፎር አወር ፌር ቫሊዩ ጋፕ አለ። ስለዚህ ከዚህ ፕራይስ ወደ ታች ይወርዳል። ወዴት? ወደ ፕሪቪየስ ዴይ ሎ እና ወደዚህ ኤክስተርናል ሬንጅ ድሮ ሊኩዲቲ የሚለውን ቢውልድ አረኩ ማለት ነው። ስለዚህ ይህንን ካረኩ በኋላ እዚህ ፎር አወር ታይም ፍሬም ላይ እንዴት ካንድሎቹ እንደተዘጉ እና ሪያክሽኑን ሪስፔክት እያደረገው ነው አይደለም የሚለውን ነገር ጠበቅኩኝ ማለት ነው። ስለዚህ ያንኛውን ያረጋገጠልኝ እዚህ ጋር የምታዩት የፎር አወር የሁለት ሰዓት ካንድል ተከፍቶ የኤዥያን ሴሽንን ሀይ ከወሰደ በኋላ ዘጋ በቢሪሽ ክሎዝ ማለት ነው። ስለዚህ በያዜን ሞስት ቢሪሽ ያደረገልኝ ማለት ነው። ስለዚህ ኢሚዲየትሊ ወደ ዋን አወር ታይም ፍሬም ወረድኩኝ። ዋን አወር ታይም ፍሬም ላይ ሲወርድ እንደምታዩት ይህንን ሀይ ወሰደ። እዚህ ጋር እንደምታዩት ሀይውን ከወሰደ በኋላ ወደ ታች በዲስፕሌስመንት ነበር የዘጋው ማለት ነው። ስለዚህ በዲስፕሌስመንት ሲዘጋ አሁን ሀሳቤ በሙሉ ቢሪሽ እንደሆነ አረጋገጠልኝ ማለት ነው። መች የፎር አወር የቱኤም ካንድል ወይም የሁለት ሰዓት ካንድሉ ማለት ነው። ስለዚህ እኔ ከሲክስ ኤም ጀምሮ ትሬድ አረጋለሁ ብዬ ሴታፖችን ጠበቅኩ ማለት ነው። ስለዚህ አሁን ይህን ዲስፕሌስመንት ካየው በኋላ ኒውዮርክ ሴሽን ላይ ከ8 እስከ 12 ባለው ነው ትሬድ ማድረገው። ስለዚህ 8 ሰዓት ላይ እዚህ ጋር እናስምር። 8 እስከ 12 በዚህ ታይም ፍሬም ውስጥ ያለውን ነው ትሬድ የምወስደው ማለት ነው። ስለዚህ በዚህ መሀል ምንድን ነው ያደረገው ፕራይሱ ሪትረስመንት ፌዝ ላይ ነበረ። ከዛ በኋላ የ7 ሰዓት ካንድል የፎር አወር የ6 ሰዓት ካንድል ተነስቶ የዋን አወርን ኢንተርናል ነበር የነካልን ማለት ነው። ስለዚህ እዚህ ጋር እንደምታዩት ችኛዋን ኢንተርናል ፌር ቫሊዩ ጋፕ ወይም ፌር ቫሊዩ ጋፕ ሲቢ ነካልን። ከነካልን በኋላ ምንድነው እዚህኛው ላይ ስትሮንግ የሆነ ክሎዝ ማየት ፈለግኩኝ ማለት ነው። ስለዚህ ዋን አወር ላይ እንደምታዩት ይህንን ሪስፔክት ማድረጉን የሚነግረኝ በዚህኛው ቦዲ ክሎዝ አገኘው ማለት ነው። ስለዚህ የሚቀጥለውን የሚከፈተውን የዚህ የ8 ሰዓት ዋን አወር ካንድልን ቤሪሽ ሴታፕ ፈልጌ 5 ሚኒት እና 1 ሚኒት ላይ ትሬድ ለማድረግ ወሰንኩ ማለት ነው። ስለዚህ አይዲያሊ ወደ 5 ሚኒት ላይ ወርጄ የ8 ሰዓት ካንድልን ሴታፕ አየው ማለት ነው። ኦኬ እንደምታዩት 5 ሚኒት ላይ ከዛ በፊት እዚህ ጋር እንደምታዩት ቼንጅ ኦፍ ስቴት ኦፍ ዴሊቨሪ ያለን ማርኬቱ ኢንተርናል ሪስፔክት እያደረገ ነው እየወረደ ያለው። እንደምታዩት ሪስፔክት እያደረገ ነው እየወረደ ያለው። እንደገና ደግሞ በተጨማሪ እዚህ ጋር በደንብ ዙም ላድርግላችሁ። ኢንተርናል ሪስፔክት እያደረገ ነው። ሊኩዲቲ ስዊፕ ካደረገ ቆንጆ ዲስፕሌስመንት ነው። ስለዚህ ይሄ የሚያሳየው በደንብ ቢሪሽ ኢንስቲቱሽናል ኦርደር ፍሎ ላይ እንዳለን ነው ማለት ነው። ስለዚህ የሚቀጥለው ሀሳቢን በምን ቢውልድ አደረኩኝ 5 ሚኒት ላይ የመጀመሪያው ትሬድ የሆነው 5 ሚኒት ላይ ኪ ሌቨል እንደነካ የሚቀጥለውን ትሬድ ለመውሰድ ነበረ። ስለዚህ 5 ሚኒት ላይ እንደምታዩት የዋን አወር የ7 ሰዓት ካንድል ሊዘጋ ሲል ይሄንን ኢንተርናል ዘግቶት ነው የወረደው። ስለዚህ ከወረደ በኋላ ይሄንኛውን ሪስፔክት የሚደረግ ኦርደር ብሎክ እንዲሆን ነበር የፈለኩት። ያው ሪስፔክት ተደርጓል። ስለዚህ ቀጣይ ሌላኛው ኪ ሌቨልን አርግቼ ያሰመርኩት የነበረው ይሄንኛውን 5 ሚኒት ላይ ያለውን ፌር ቫሊዩ ጋፕ ነበረ እዚህ ጋር የምታዩትን። ኦኬ ስለዚህ ይሄ 5 ሚኒት ላይ ያለውን ፌር ቫሊዩ ጋፕ ላይ ስጠብቀው ነበረ። ስለዛ የተሻለ አራር ሎወር ታይም ፍሬም ላይ ገብቼ 1 ሚኒት ላይ ነው ሞስት ኦፍ ታይም እኔ ስካልፕ ማድረገው። ስለዚህ እስከ ዛሬ ይሄዳል ብዬ ማስበት ደረጃ ድረስ ለተሻለ አራር 1 ሚኒት ላይ ሴታፕ ፈልግለታለሁ። ስለዚህ በዚህ መሀል አሁን እቺን ሲነካት 1 ሚኒት ላይ ወርጄ ወደዛ ሲሄድ የነበረ ዲስፕሌስመንት ወይም ደግሞ ቡሊሽ ፌር ቫሊዩ ጋፕ ካለ ኢንቨርስ እስኪደረግ ድረስ ጠብቄ ለመግባት ወሰንኩኝ ማለት ነው። ስለዚህ እንደምታዩት እቺኛዋ 1 ሚኒት ፌር ቫሊዩ ጋፕ እዚህ ጋር አለች። ያው እዚህ ቅድም ያያችሁት የ5 ሚኒቱ ነው መጣ። እዚህ ጋር ሲመጣ ቡሊሽ ፌር ቫሊዩ ጋፕ ትቶ ነበር የመጣው። ስለዚህ እቺኛዋን እዚሽ ጋር ሴታፓን ለመጠበቅ ወሰንኩኝ ማለት ነው። ይሄንኛው ዲስሪስፔክት እስኪደረግ ዋንስ ዲስሪስፔክት እንደተደረገ ትሬዴን እዚህ ጋር እንትን ለማድረግ ኤክስኪዩት ለማድረግ እና ስቶፕ ሎሴን አስቀምጬ ጥሩ አራር ለማግኘት ሞከርኩኝ ማለት ነው። ስለዚህ የመጀመሪያው ትሬዴን እዚችኛው የምታዩት
ኢንቨርዥን ፌር ቫልዩ ጋፕ ላይ ኤክስኪዩት አረኩኝ ማለት ነው። ልክ ማርኬቱ እዚኛው እንደዘጋ ማርኬት ኤክስኪዩሽን የገባው ከዛ ስቶፕ ሎሴን ከዚች ኢንቨርዥን ፌር ቫልዩ ጋፕ ሃይ በላይ አረኩኝ ማለት ነው። ከዛ ታርጌቴን ደግሞ የዛሬ ፕሪቪየስ ዴይ ሎና ኤክስተርናል ሬንጅ ሊኩዲቲ ቅርብ ለቅርብ ስለሆኑ ሪላቲቭሊ ኢኳል ሎ ስለሆኑ እዛ ጋር ታርጌት አረኩኝ ማለት ነው። ስለዚህ ታርጌቴ የነበረው የት ነው? እዚህ ኤክስተርናል ሬንጅ ሊኩዲቲ ላይ ማለት ነው። ኦልሞስት ወደ እንደምታዩት ከሆነ ኦልሞስት ወደ 16 አር አካባቢ ሰጥቶ የነበረ ያንኛውን ኢንተርናል ይሄንኛውን ሴታፕ ሪስፔክት አላደረገም። ያው ብዙ ጊዜ 1 ሚኒት ላይ በጣም ሪፋይን የተደረጉ ኢንትሮዎችን ስንገባ ስቶፕ አውት የመደረግ እድላችን ሰፊ ነው። ትልልቅ አራር ለማግኘት ስቶፕ ሎሳችን ለማጥበብ ስለምንወርድ ማለት ነው። እና እንደምታዩት የመጀመሪያው ትሬዴ ደጋግሞ ሪቴስት አደረገና በመጨረሻ ሰዓት እንደምታዩት እኔ ዊክድ አፕ አርግቶኝ ወደ ታች እንደምታዩት ወረደ ማለት ነው። እና ስቶፕ ሎሴን ወሰድኩኝ። ኦቨርኦል በዛኛው ሴታፕ ቲፒ የሚመታ ነበረ፣ ግን እዚች ጋር ኤስኤል የተነካ ማለት ነው። ከዛ በኋላ ሁለተኛ ስቲል በያዘ ቢሪሽ ስለሆነ ሁለተኛ ኢንትሪ ለመጠበቅ ወሰንኩኝ ማለት ነው። ከዛ ምንድን ያደረኩት ወደ 5 ሚኒት ታይም ፍሬም ላይ ወረድኩኝና የሚቀጥለውን የ9 ሰዓት ካንድልን ትሬድ ለማድረግ ተዘጋጀው። የ9 ሰዓት ካንድልን ማለት ነው። ስለዚህ ምንድን ነው የተፈጠረው? 9 ሰዓት ላይ ይሄ 8 ሰዓት ካንድል ነበረ። ኦልሞስት እንደዚህ ካረገ በኋላ ልክ ሊያልቅ አካባቢ ሰዓቱ እንደምታዩት ከ45 አካባቢ ዲስፕለስ አረገ። ስለዚህ 9 ሰዓት ላይ ምንድን ያደረኩት አሰመርኩኝና ቀጣይ የትኛው ነው ኪ ሌቭል የሚለውን ነገር እንትን አረኩኝ ማለት ነው። ጠበኩኝ ከየት ይነሳል ፕራይሱ የሚለው ማለት። ስለዚህ ይህ የምታዩት እዚህ ጋር ኪ የሆነ ፌር ቫልዩ ጋፕ አለኝ። ስለዚህ ከዚህ ቢሪሽ ፌር ቫልዩ ጋፕ ተነስቶ ወደ ታች ይወርዳል የሚል ነበር ሀሳቤ ማለት ነው። ስለዚህ ምንድን ያደረግኩት ኢሚዲየትሊ 1 ሚኒት ላይ እንደቀደመው አልወረድኩኝም። ምክንያቱም የመጀመሪያ ኪሳሬን ስላገኘው ሞር ሪስኬን ለመቀነስ እና ሞር ደግሞ ለሪስክ ማኔጅመንትም ጥሩ እንዲሆንልኝ ብዬ ወደ ከ1 ሚኒት ከፍ ብዬ ወደ 5 ሚኒት ላይ ለኤክስኪዩሽን እንትን አልኩኝ ማለት ነው። ከዛ በኋላ ምንድን ነው የተፈጠረው? እንደምታዩት ይሄ የ9 ሰዓት ከ25 9:30 ኢኩቲ ከመከፈቱ በፊት ወደ ላይ አንድ የማኒፕሌት አርቶ እዛ ኪ ሌቭል ላይ ወይም ደግሞ ሲቢ ወይም ፌር ቫልዩ ጋፑን ነካ። ኢሚዲየትሊ ከነካ በኋላ ምንድን ነበር ስጠብቅ የነበረው? ከዛ በታች ቦዲ ክሎዝ እንዲያገኝ። ስለዚህ ቦዲ ክሎዝ እንዳረገ ሁለት አይነት ውሳኔ ነው። እዚሁ አካባቢ ከሆነ ማርኬት ኤክስኪዩሽን ለመግባት፣ አለበለዚያ ደግሞ ከራቀ ደግሞ ሊሚት ኦርደር ለማስቀመጥ ወሰንኩኝ ማለት ነው። ዋንስ ይሄንኛውን ካረኩኝ በኋላ ምንድን ነው መልሼ ይሄንኛው በቦዲ 9 ተኩል ልክ እንደዘጋ እንደምታዩት እዚህ ጋር ምን አረገልኝ? መጣና እንትን አረገልኝ፣ በቦዲ ዘጋልኝ። በቦዲ ከዘጋ በኋላ ሩቅ ስለሆነ ሊሚት ኦርደር ጠበቅኩት ማለት ነው። ስለዚህ 9:35 ላይ ይሄ የምታዩት ቡሊሽ የሆነ ሪትረስመንት መጣ ማለት ነው። ስለዚህ ስቶፕ ሎስ የነበረው የት ነው? በዚህኛው ሊሚት ኦርደር ሲያስገባኝ እዚች ሀይ ላይ ነበር የነበረው ማለት ነው። ስለዚህ በጣም ሳይኮሎጂካሊ የሚፈትን ትሬድ ነበረ። የመጀመሪያ ሎስ ነበረ። ስለዚህ ስፕሬድም አጋጣሚ ማርኬቱ ጥሩ ቮሊዩም ስለነበረው ስፕሬድም አላስወጣኝም። እንደምታዩት የመጀመሪያው ስቶፕ ሎሴን እዚህ ሀይ ላይ ያረኩኝ፣ ሊሚት ኦርደር አስቀምጬ ነበር እዚህ ጋር አስገባው ማለት ነው። ስለዚህ ታርጌቴን ያረኩት እዛ ቀጣ ያለው ኤክስተርናል ሬንጅ ሊኩዲቲ ነው ማለት ነው። የቀደሙ ይሄ ኤስኤል የተነካው ትሬዳችን ነው። ኦልሞስት ወደ 16 አር ነበረ ሂት ቢያደርግ ኖሮ 1 ሚኒት ላይ ሪፋይን የተደረገ ኢንትሪ ነበረ። ስለዚህ አሁን 5 ሚኒት ላይ ይህንኛውን ኤክስኪዩት አረኩት ማለት ነው። ስለዚህ ስቲል በያዜ ቢሪሽ ስለነበረ ሁለተኛ ሴታፕ ሲሰጠኝ ጠብቄ የገባሁት ማለት ነው። ስለዚህ እንደምታዩት በጣም ለጥቂት ነው ኤስኤል ሊነካ አሁንም ድጋሜ ቀርቦ ነበረ። ሳይነካው እንደምታዩት ወደ ታች ወርዶ በመጨረሻም እዚህ ጋር የምታዩትን ታርጌቴን ሂት አረጋ ማለት ነው። ኦልሞስት ወደ 1 to 4 አካባቢ ነው ሂት ያረኩት። እዚህ ጋር እንደምታዩት 1 to 4 ላይ ሂት አረገልኝ ማለት ነው። ስለዚህ በዚህ መንገድ ነው የአሁኑን ሳምንት የመጀመሪያ ትሬዶች የትሬድ ቀን ሮብን ያሳለፍኩት። ቀጣይ እንግዲህ ዛሬ ሐሙስ ላይ የሚኖሩ ትሬዶች ካሉ ትሬድ ሪካፖች እንሰራለሁኝ። ያው ቻናላችን ሰብስክራይብ፣ ላይክ ማድረግ፣ የምትፈልጉትን ጥያቄ ካለ ደግሞ ኮሜንት ላይ መጻፍ ትችላላችሁ። መልካም የትሬድ ሳምንት፣ መልካም የትሬድ ቀን ይሁንላችሁ።